ሚሊዮነር የትም ሀገር ሄዶ መኖር ይችላል። እኛ ድሃዎች ነን። እዚህ ቲክታክ ላይ ስለነሱምና ስለሱምና ወራ ከሷ ጨመር ማለት ከቤቲ ጋሼ ጅንኑ ኦኬ ጅንኑ ከቤቲ መጎዳት የለባት በዚህ ሰው እውነቴን ነው የምነግርህ። ስህተተኛ ናት፣ ጥፋተኛ ናት። በቃ ይቅርታ ብላለች። ማጋጋል የለብንም። ትላንትና ወታ ይቅርታ ስትል አልቀሳ ይቅርታ ስትል ያለቀሰችው ለሱ አይደለም ይቅርታ ላለችም የተሸከመችው የሰርጓን አበባ ነው ምናምን ብለን አናጣጥለው ይቅርታነቷን። ምክንያቱም ይቅርታ መሬት መውረድ አለበት። እውነት ለመናገር ደግሞ ይቅርታ ማለቷ አስተዋጽኦ አድርጓል ብላችሁ ብትጠይቁኝ ባለኝ መረጃ አስተዋጽኦ አላረገም። ይሄ ሰውዬ ክሱን አላቆም። ክሱ ደርሷታል በእጇ። ዘሀበሻ ያነበበው ማለት ቁልጭ ያለ ክስ ነው። ክስ የቀረበ ተፈርዶበታል ምናምን እሱ የራሱ የማጋነን ነገር ነው። ግን ክሱ ግን ሙሉ ነው የደረሳል። ማን የሰጠው ለዘሀበሻ ማን የሰጠው? ተሰጡታ ይኸውላችሁ አንድ ነገር ልንገራችሁ። ዘሀበሻ ይሄን መረጃ ማውጣቱ ራሱ ማለት ነው ለቤት ይጠቅማታል። እውነት ለመናገር ተዳፍኖ አይደለም የተከሰሰችው። እኔ አንድ ነገር ልንገር፣ ይኸውልህ ዩሮፕ ላይ በቃ ሰውዬው እኮ እዛ ኖርዌይ ነው ያለው። ምን ሆናችሁ? ጅንኑ እኮ ኖርዌይ ነው ያለው። አንድ ሰው ከተከሰሰ መረጃውን ለሚዲያ ወጥቶ እንዲሰጥ የሚልካል ሳይፈረድ ለሚዲያ ማን አሳልፎ ይሰጣል? ወሬው እንዲቆምና እንዲረጋገጥ ስለተፈለገ ውሸት ስለሆነ ማለት ነው። ጋሽ ወርቁ ያንን አንተም ራስህ ጥያቄ ጠይቀው ማለት ነው። አንድ ነገር ልንገራችሁ ይኸውላችሁ ይሄ ነገር ማለት ነው እንደውም በዛም ይጠይቃሉ። ቴክና ራሱ ወንጀል ነው። ወደ ክስ መሄዱ ማለት ነው። ወደ ክስ አለመሄዱ ለሷ ይጠቅማታል። ይሄ ነገር ማለት ነው ጠበቃ ጋር ነው ሄደው ወደ ተከፍቷል፣ ፋይል ተከፍቷል። እውነት ለመናገር ወደ ክስ አለ። ይኸውላችሁ ይሄ ነገር ዘሀበሻ ላይ መምጣቱ ማለት ነው። ለምንድን ነው ዘሀበሻ ማን ሰጠው? ጋሽ ወርቁ ናቸው እንዲነበብላችሁ ያደረጉት? ኖ ጋሽ ወርቁ ምናምን አይደለም። ይኸውላችሁ ልንገራችሁ ለምሳሌ ለመናገር ማለት ነው። አንዴ እናውራ በተራ በፈጣሪ ትናገረው ማለት ነው። ሉሌ ቆይ ምን አልክ መሰለሽ? ከመጀመሪያው ይቅርታ ማለቷን አታጣጥሩት። ከዛን ደግሞ መጣና ይቅርታ ብትል ዳውን አረከውና ይቅርታ ብትል ኢዝ ነቲንግ አልክ። ህግ ይዞ ለምን እንደዛ እንዳልኩሽ ታውቂያለሽ? ይኸውልሽ ናርዲ በመረጃ ስለሆነ ነው። ይኸውልሽ ታወራ እኔ እኮ አላወራሁም እኮ አልተረዳችሁኝም። እኔ እኮ በመረጃ ነው የማወራችሁ። አንደኛ የኔን ሚስጥር አንድ ሰው ሁለታችን ተካሰን ከዛ አንተ አሳልፈክ ህጉ ሳያልቅ ፍርዱ ሳያልቅ ማለት ነው አሳልፈ ለጋዜጠኛ ሰጠክ። የውጪ ጠበቃ ነው ወይ አሳልፎ የሰጠው ወይስ እሷ ወጣ አልተናገረችም? ከዛ በኋላ ነው የተናገረችው ለዛ